ይህን ቻናል ላይክ ሰብስክራይብ በማድረግ ጀምሩ። በድሮ ጊዜ አንድ ውሻና አንድ አህያ አንድ ሀብታም ገበሬ ቤት ይኖሩ ነበር። ታዲያ አህያው በስራ ብዛት በጣም ይማረርና እስኪ ውሻውን ቡችዬን እስኪ ላማክረው ቢልና ውሻው ወዳለበት ቦታ ይሄዳል። ታዲያ አህያው ቡቺ 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 ይላል። ከዛ ቡችም አቤት 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 ዋው 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 ይላል። ከዛ አህያው እባክህ ቡችዬ በጣም መሮኛል፣ እስኪ ላማክርህ ነበር፣ አንድ ሀሳብ ነበረኝ፣ እባክህ ስማኝ አለው። ከዛ እስኪ ምንድነው ንገረኝ፣ እስኪ ንገረኝ የኔ አህያ፣ የኔ ቆንጆ አህያ፣ ምንድነው ያስከፋሽ ዛሬ? ፊትሽ ሁሉ ትክክል አይደለም፣ ንገረኝ እስኪ በእናትሽ ይላል። ከዛ አህያዋ እባክህ ቡቺ የሰው ልጅ የሚፈጽምብን በደል በጣም አንገሸገሸኝ፣ በጣም መረረኝ። እኔ የሰው ልጅ እየጠላው ነው። እንዴት እንደማይሰማ ግን አልገባኝም። ይኸውልህ እሰራለሁ፣ አገለግላለሁ። ከጠዋት ወጥቼ እስከ ማታ ድረስ ስሸከም ሳገለግላቸው እውላለሁ። አንዴ እህሉን በኩንታል፣ አንድ ኩንታል፣ ሁለት ኩንታል እየደራረቡ ገበያ እየጫን ይወስዱኛል። ታዲያ ገበያ ይደክማታል ልጅ አህያ ኮይማ በያዙት ከዘራሽ ዝም ብለው ይወግሩኛል። ሕይወት ያለኝ አይመስላቸውም። ዝም ብሎ አህያ አያማትም የሚባል ይላል። እየተንተራሩ ይመቱኛል፣ ይገፉኝ። ተሸክሜ ገበያ ድረስ አደርስላቸዋለሁ። ከገበያም ተሸክሜ ቤታቸው ድረስ አመጣላቸዋለሁ። ይህን ሁሉ አገልግሎት እየሰጥ ይሄ ለኔ ይገባል ቡችዬ፣ ይሄ ለኔ ይገባል። ቡች በጣም ነው ያስከፋኝ። ይኸውልህ ደግሞ ሌላው ነገር የሚገርመኝና የሚበሽቀኝ ነገር ልንገር። ደግሞ ሌላው ነገር ልጆቻቸው ሰነፍ ሲሆኑባቸው የስድብ ምሳሌ ያደረጉኝ። አንቺ አህያ፣ አንቺ ዶንኪ፣ ምን አባሽ ሆነች ነው አንቺ ደደብ እያሉ ይሳደባሉ። እኔ ባገለገልኩበት ተሸከምኩኝ። ይህ ሁሉ ነገር ለኔ ይገባል ቡችዬ አለች አህያ። የምትስማማ ከሆነ አንድ ሀሳብ አለ። በባለፈው ለታ ቴሌቪዥን ይገርማ የሜዳ አህያ አየሁ። የሜዳ አህያ እናቴ ነጭ ሳር ፓርክ ላይ ሳሯን እየበላች እንዴት እንዳማረባት ምን ይል ልጆቿን በነፃነት እያሳደገች፣ የኔ ልጅ ግን ገበያ ወስደው ሸጡብኝ። ሁለት ልጅ እኮ ሸጡብኛል። ልጅ ወልድ እዚህ ከኔ ጋር ማደግ መኖር አይችሉም። ገበያ ወስደው ይሸጡና ለሌላ ሰው እንዳላያቸው ለሌላ ሰው ነው የሚሸጡብኝ። ልጅ ወልጄ ከልጆቼ ጋር መኖር ራሱ አልችልም። ግድ የለም። የሜዳ አህያዋ ግን በልጆቿ በዘመዶቿ ባጎቶቿ ባክስቶቿ ተከባ በደስታ የሷን ኮመት የሚያክል ሳር እየበላች በደስታ ይኖራሉ። የሰው ልጅ ግን በጣም ጨካኝ ነው። ቡችዬ እኔ እናንተን በጣም ነው የጎዱን ብላ ለቀሰች። እኛ ግን ስላመናቸው ነው አይደል? የሁሉ ነገር እንደ ጫካ ብንኖር እኮ እንደየጅቡ እንደየአንበሳው እንደየቀበሮ ዘና ብለን መኖር እንችል ነበር። እንደዚሁ ትክክል ነሽ፣ በቃ እንጥፋ አለ። ከዛ አህያ ማሳቡ በጣም ደስ ይላትና በአንድ ቀን ጠዋት ከቤት በጣም ሩቅ ቦታ ሄዱ። ከዚህ በኋላ ለሰው ልጅ አንገዛም እያሉ መፈክር እያሰሙ ጉዟቸውን ቀጠሉ። በጉዟቸው መሃል አህያ በቂ ቆንጆ ሳር ሲያገኝ እየበላ ንችት እያደረገ ነፃነት ያስፈልጋል ለቤት እንስሶች ነፃነት። የዚህ ደግሞ እኔና ቡችዬ ጀምረነዋል የተባባሉ መንገዳቸው መጓዝ ጀመሩ። ታዲያ ቡችዬ በጣም ይረዋል። ቀን ሙሉ ከጠዋት ጀምሮ ቁርሱንም አልበላም፣ ምሳውንም አልበላም። በጣም ይረዋል። በተቃራኒው ደግሞ ወሼ አህያ ሆዬ ያገኘችው ሁሉ ስትበላ ስለሄደች ምንም አልደከማትም። ሆዷ ሁሉ ሞልቷል።
ታዲያ ፀሐይዋ ልትጠልቅ ቀኑ ሙሉ ተጉዘው ፀሐይዋ ልትጠልቅ ስትል አህያ ሲጠግብ ያው ያናፋልና እኔ ማናፋት አምሮኛል። እንግዲህ ነፃነቴን አውጃለሁ። ላናፋ ነው ቡችዬ ላናፋ ነው እባክህ ይሻላል አለችው። ታዲያ ውሻውም በጣም ተርቦ ነበርና አይ ጓደኛዬ አህያ እባክሽ አታናፊ፣ ካናፋሽ አህያ ሊሰማሽ ይችላል፣ አህያ ነብሮ ሊሰማሽ ይችላል፣ አህያም በሶ ሊመጣ ይችላል፣ እባክሽ አታናፊ፣ በሰላም እንኖር። እንዳልሽው እኔም ከቀበሮችና ከተኩላዎች ጋር ጓደኝነት መሰረታለሁ። አንቺም ከሜዳ አህዮቹ ጋር በደንብ ትጫወቻለሽ። ከነሱ ጋር ተስማምተን በሰላም መኖር አለብን። እስከዛ ድረስ ግን ድምጻችንን አጥፍተን መቀመጥ አለብን። እነሱን ጋር ኑሮውን እስኪያለማምዱን ድረስ ጸጥ ረጭ ብለን መኖር ነው ያለብን። በዚህ በማናውቀው አካባቢ ጅብም ሆነ ሌላ ማናውቀው እንስሳ ሊያጠቃን ይችላል። እባክሽ አታናፊ አላት። ውሻ ግን እምቢ አለች። አናፋለሁ የነጻነት ቀኔንማ አውጃለሁ። ለጫካው ለዓለም ሁሉ ነጻ መሆኔን አውጃለሁ። ደግሞ በዛ ላይ ጠግቤያለሁ። ሳላናፋ ማደር አልችልም። እባክህ የመጣው ይመጣታ አለችና እያለች ማናፋት ጀመረች። ታዲያ ምን ያደርጋል? አያጅቦ ይህንን ይሰማል። እንዴ ሰፈሬ ድረስ መጣሽልኝ? ዋው ምን አይነት ደስ የሚል ነገር ነው። እቤቴ ድረስ በራስሽ እግር መጣሽ። እንዴት ደስ ይላል ይላል። ከዛም እየተሳበ ሂድና አህያዋን ብቻዋን ስለነበረች ንክ ያረግና ይጥላታል። የዛን ሰዓት ውሻው ይደነግጥና የሆነ ቁጥቋጦ ስር ተደበቀ። ከዛም አያጅቦ በጣም ጨካኝ ስለነበር ግን ጥርጥር እያደረገ ይበላት ጀመር። ውሻውን በጣም ያሳዝናል። አብረው በጠዋት ያን ሁሉ ከተመካከሩ በኋላ ይሄ ነገር በመከሰቱ ያሰቡት ስላልተሳካ በጣም ያዝናል። አንጀቱን ይበላዋል። አለቀሰላት። ውሽዬ ምትበብለን ነው ሜዳ ቀረሽ። በቃ ከሜዳ አህያ ጋር ጓደኝነት መስረታሽ ልትኖሪ ነበር እኮ። ወይኔ ውሽዬ ውሹካ እንዲሆነ መጨረሻሽ ብሎ አለቀሰ። ከዛም እሱም በጣም ርቦት ስለነበረ ከተደበቀበት ስፍራ እስኪወጣ ብሎ ሲመለከት ድንገት ከጅቡ ጋር ተያዩ። ጅቡ ስራ በዝቶበት ስለነበረ ና አንተ ውሻ ና የት ተገኘህ ደግሞ ዛሬ? ዋው ደስ የሚል ነው። በቃ ይሄው ይችን አህያ ገነጣጥለህ አዘጋጅ ታቅርብልኝ። እኔ ሳድን በጣም ደክሞኛል። በቃ እዚህ እቀመጣለሁ። እንደውም ልንገርህ ከዛሬ ጀምሮ የኔ ባሪያ ትሆናለህ። በቃ የሚተርፈኝን አንዳንድ ልክምካም ይወረውርልሃለሁ። የኔ ባሪያ ትሆናለህ፣ የኔ አገልጋይ ትሆናለህ። ትሰማለህ ይለዋል። ውሻውን በጣም ርቦት ስለነበር እሺ ጌታዬ አለ። ከዛም የታዘዘውን ስራ በአይነት ስጋዎቹን አሬንጅ አደረገ። ንክሩንም፣ ሳምባውንም፣ ኩላሊቱንም ጉበቷንም አሬንጅ አደረገ። ታዲያ ግን ልቧን ሲያየው በጣም ጎመጀና በጣም ርቦትም ስለነበር ከጧት ጀምሮ ስላልበላ ምንም ጓደኛ ብትሆኝ የውሻ መሆኔ ቀረ እንዴ ልብላና ዘይ መታ የምጣልኝ ነፍስ ገት አደረጋት። ከዛ ስጋውን ለጅቡ ሲያቀርብለት ጅቡ እንዴ አንተ ውሻ የታለ ልቧ? ሌላው ኩላሊቱ፣ ሳምባውና ሌላው እንዳለ ነው። ልቧ ግኔላ አላ ይዛን ሳታየው ውሻም እንዴ አህያ እኮ ልብ የላትም። ልብ ስለሌላት እኮ ነው እዚህ ማታውቀው ሰፈር መጣ ናፍታ አንተን ራት ያደረካት። ልብ የላትም እኮ የኔ ጌታ አለ። ከዛ
ጅቡም አሃ ልክ ነህ አህያ ፈሪ ናት በዛለች ልብ ስለሌላት ነው ፈሪም የሆነችው እንደዚህ የምትጮህ በማታውቀው ሰፈር መጣ ትክክል ናት ልብ የላት አለ። ከዛ ይበቃውን ያህል በላና የእሱ ትርፍራፊውን አጥንቱን አንዳንድ ስጋ የሌለውን ወረወረለት። ውሻውን በጣም ርቦት ነበር ያችን በላና ከዚህ በኋላ የኔ ባሪያ ነህ እሺ አንድ ቦታ ደርሼ እመጣለሁ ቤቴን አጽድተህ ተጠብቅ አልጋዬን ከፈህ ቤቴን ንጹህ አድርገህ ወልውለህ ጠብቅ ይለዋል። ውሻውም እሺ ይላል። ከዛ እንደሄደለት በጣም ይገርመውና የጅብ ባሪያ ከመሆንስ ለሰው ልጅ አንዳንድ ጊዜ እኮ ቡችካ እያሉ እየተባበሱ አብረው ያጫውቱናል። ስለዚህ የሰው ልጅ አገልጋይ መሆን ይሻለኛል አለንም። ጅቡ እንደሄደለት አየው ውሻ ተንኮል አሰበ። አልጋውን ያነጠፈ አስመሰለና ከላይ ቅጠል አደረገና ከስር በጣም ቆፍሮ ሹልሹል ድንጋይ ደረደረበት። ከዛም ጅቡ ከሄደበት ሲመለስ በጣም ጠግቦት ስለነበረ እዛ ይሄን ያልጋ ይሄ ነው ማለት ነው ይልና የተነጠፈው ቀጠሉ ላይ ሄዶ ፍንድስ ሲል ይዞት ወደ ገደል ይወድቃል። ከስሩም ደግሞ የሾለው ድንጋይ ሆዱን ሲለው ሆዱን ዘረገፈው። ከዛም በዛው ይሞታል። ከዛ ውሻውም በሞት ሲያረጋግጥ ያንተ ብሎ ባሪያ የሰው ልጅ እንኳን የኔ ባሪያ ነህ ብሎኝ አያውቅም። አያጅቡ እኮ ባሪያ ትሆናለህ ነበር ያለ ይልና የሃያውንም ጓደኛውን ጥላት በመበቀሉ ደስ ብሎት ወደ ድሮ ቤት ምንም እንዳልተፈጠረ በፊት ይኖርበት ወደ ነበረው ቤት ተመለሰ ይባላል። ልጆችዬ የዛሬው ተረት ይህን ይመስላል። ይህን ቻናል ላይክ ሰብስክራይብ በማድረግ ጀምሩ። አዳዲስና ቆንጆ ተረቶችን በዚህ ቻናል በተከታታይ ስንለምናለቅ እንደተለቀቀ እንዲደርሳችሁ ሰብስክራይብ በማድረግ ጀምሩ።